ብዙዎቻችን የምናውቀው ዳማከሴ ከምች መድኃኒትነቱ ባሻገር በጣም ብዙ የጤና ጥቅሞች አሉት። ዳማከሴ ትኩሳትን ለመቀነስ፣ ለራስ ምታት፣ የመተንፈሻ አካላትን በሙሉ ለማከም ዳማከሴ ፍቱን መፍትሄ ነው። ከዛም በተጨማሪ ደግሞ ለሆድ ህመምና ለምግብ አለመፈጨት ችግርን ለመቅረፍ ያግዛል። ለቆዳ ችግሮችና ለቁስል ትልቅ መፍትሄ አለው። በቤት ውስጥ ነፍሳትን ለማባረር ይጠቅማል። እንደ ትንኝ፣ ዝንብ፣ እነዚህ ቢምቢ ያሉትን ለማባረር ይጠቅማል። ለየት ያለው ጥቅሙ ደግሞ ለጉንፋንና ለሳል የዳማከሴ ሻይ አፍልተን ብንጠጥ በጣም ፈውስን ይሰጠናል። የጉሮሮን ህመም ለማስታገስ ደግሞ ዳማከሴ ቅጠሏን ወስደን ብናኝከው የጉሮሮን ህመም ያስታግስልናል። በዘመናዊ መንገድ ደግሞ ዳማከሴን ወስደን የፈላ ውሃ ውስጥ በማድረግ እንደ እስቲ መታጠንና የጉሮሮንና የመተንፈሻ አካልን ማከም እንችላለን። የዳማከሴ ሻይ ትኩሳትን ለመቀነስ በጣም ፍቱን ነገር ነው። ሆድ ውስጥ ላለ ጋዝና ለቀላል ሆድ ህመም፣ የምግብ አለመፈጨት ስሜትም ሲኖር ልክ እንደ ሌሎች ሻዩን አፍልቶ በመጠጣት እነዚህን ችግሮች መቅረፍ ይቻላል።